መክሪያና ባለው ይኸውልኝ ብቻ እናቴ ምን እንዳረገችኝ እንዴት ማስተጣቢያ ውስጥ ታረገኛለች? ምን ሆነች ነው? እኔ እኮ ፈልጌ አይደለም አሁን ኢትዮጵያ ውስጥ የተወለድኩት። አሜሪካን ብሆን ይሄ ማስተጣቢያ ምን ሊሆን እንደምችል አንደኛሽን ለምን የሆነ ነገር ኦሞ ምናምን ጨምረሽ አታጥበኝም ወይ? አሁንስ ሰለቸኝ። መች ነው ቆይ የኛ ህይወት የሚቀየረው? የህፃናቶች ህይወት መቀየር አለበት። በቃ እኔ እኮ ማውራት ያልቻልኩት እድሜ ገና 3 ወሬ ስለሆነ ነው እንጂ ብዙ ማወራው ነገር አለኝ። እናቴ ለምን ራስሽ አስበሽ አታስተካክል? ሰለቸኝ እኮ ግራ ገብተኝ ዝም ብዬ አየሁሽ። ሁሉ ጊዜ አንድ አይነት ስራ ነው የምትሰሪው። አንቺ ስልክ እየጎረጎርሽ እኔን ምቾት እኮ በቃ አጣሁ፣ ነፃነት አጣሁ። ምን ላድርግ? እናት አይደለሽም ብዬ ልካት ሌላ እናት ከየት ላግኝ? አስበሽ Goodbye.